ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ሁሉ ሰላም ሁሉ መልካም በእኔ ጋር ሁሉ ሰላም ነው፣ ሁሉ መልካም ነው። ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ውሎስ እንዴት ነበረ? ሁሉ ሰላም ነው በእኔ ጋር ሁሉ ሰላም ነው። የዛሬው ቪዲዮዬ በጉግል እንዴት ማስተርጎም እንደምንችል እንግሊዘኛውም ሆነ አማርኛውን እንዴት በጉግል እንደምናስተረጉም ነው ዛሬ ላሳያችሁ እንትን ያልኩት ማለት ነው። ጉግልን ወደ አማርኛም ሆነ ወደ እንግሊዘኛ እንዴት እንደምንቀይር እና ማሳያችሁ ዛሬ ማለት ነው። እና እንግሊዘኛውን ወደ አማርኛ አረበኛውንም ሆነ ወደ አማርኛ አድርገን እንዴት እንደምናስተረጉም ነው ዛሬ የመጣሁት ላሳያችሁ ማለት ነው። እና ቤተሰብ ተከታተሉ ላሳያችሁ ነው። በመጀመሪያ ጉግል ላይ እንገባና እናስተካክላለን ማለት ነው። የኔ ተወዲያኛውም አማርኛ ስላደረኩት በአማርኛ ነው እንትን ያለው ማለት ነው። እንዴት እንደምንቀይር ነው ማሳያችሁ ማለት ነው። ተከታተሉ ቤተሰብ። በመጀመሪያ ጉግል ላይ ገባና የፕሮፋይሌን እነካለሁ ማለት ነው። ፕሮፋይሌን ነካና እንደዚህ ያመጣልኛል። እናንተ የምትነኩት ስንተኛው ላይ አንድ አራተኛው ላይ ያለውን እንግሊዘኛ ተነካላችሁ ማለት ነው። ሴቲንግ ማለት ነው። ሴቲንግን ተነኩና እንደዚህ ያመጣላችኋል። እዚህ ጋር የድምጥ የምትቀዳለች ማለት ነው። የድምጥ የምንቀዳበት ምልክት አለች። ስንተኛው ላይ አንድ ሁለት ስድስተኛው ላይ ያለውን እንነካለን ማለት ነው። ይኸው የኔ አሁን ተወዲያኛውም እንግሊዘኛ እንትን አማርኛ ስለሆነ ከላይ አመጥቶልኛል ማለት ነው አማርኛ። የእናንተ ግን እንደዚህ ታልሆነ አማርኛውን ተነኩታላችሁ። አማርኛውን ተነካችሁት በኋላ እንደዚህ ያመጣላችኋል። እናንተ የምትነኩት የሰማያዊውን ማለት ነው እንግሊዘኛውን ጥፉፍ ትነኩና ትገባላችሁ እዚህ ውስጥ ማለት ነው። ከዛ እዚህ ጋር ነው የሚያመጣላችሁ እናንተ አማርኛው ማለት ነው። ተወዲያኛውም ስላላደረጋችሁት ተላይ አይመጣላችሁም አማርኛው። ይሄ ጋር ነው እንትን የምትሉት ማለት ነው የምታገኙት አማርኛው። እዚህ ጋር የተለያየ ቋንቋ አለ። በአረበኛ በሁሉም ነገር አለ እዚህ ጋር ማለት ነው። እናንተ ወደ ላይ ስትሉ ታገኙታላችሁ አማርኛውን ማለት ነው። የኔ ግን ተወዲያኛውም ስለሆነ እዚህ ጋር የለም አማርኛ ማለት ነው። እናንተ እዚህ ጋር ነው የምታገኙት አማርኛውን ማለት ነው። ጉግልን ወደ አማርኛ መቀየር እንትን ታልን ማለት ነው። እዚህ ጋር ግን ብዙ የተለያየ ቋንቋ ምናምን አረበኛ ሁሉም ነገር አለ እዚህ ጋር። እናንተ ይሄ ጋር ነው የምታገኙት አማርኛውን። እና እንደዚህ ታገኛችሁት በኋላ ኦኬቱንና ትወጣላችሁ ከዚህ ማለት ነው። ከዚህ ጋር ኦኬ ታላችሁ በኋላ ትወጡና ማስተርጎም የምትፈልጉትን ነገር እንግሊዘኛም ሆነ አረበኛ ቀርጣችሁ ላዚም ፎቶ ቤት ማስቀመጥ። ከዛ ጉግል ላይ መታችሁ ፎቶ ቤት ትገባላችሁ ማለት ነው። አሁን ላሳያችሁ ማለት ነው። ቅድም የቀረጥኩት ስላለ ፎቶ ቤት አሁን እዚህ ጋር ገባለሁ። ፎቶ ቤት ገባና ቅድም የቀረጥኩትን አወጣለሁ። ይሄ ጋር ማለት ነው። እዚህ ጋር አሁን እንግሊዘኛ አለ፣ እንግሊዘኛም አለ፣ አማርኛም አረበኛም አለ። እንደዚህ ያመጣላችኋል። አሁን ይሄ አረበኛም እንግሊዘኛም ነው ማለት ነው። እናንተ ከዛ ወደ አማርኛ መቀየር ስትፈልጉ ይችን እንግሊዘኛዋን ተነካላችሁ ማለት ነው። አያችሁት? ቅድም አረበኛና እንግሊዘኛ ነበር ማለት ነው። አሁን ቀየረልኝ ማለት ነው። ቅድም ውስጥ ቤት እንዳሳየኋችሁ እንደዛ ነው የምታስተካክሉት አማርኛውን ማለት ነው። ከዛ እዚህ ጋር መታችሁ ፎቶ ቤት ገባ ብላችሁ የቀረጣችሁትን ታወጡና እዚህ ጋር እንትን ትሉታላችሁ ማለት ነው። እቺን ኤፊደል አለች እንግሊዘኛ፣ እሷን ነካ ስታረጉት ወደ አማርኛ ይቀይርላችኋል ማለት ነው። ከዛ እንደዚሁም ማንበብም ትችላላችሁ። አይ ደግሞ ማንበብ አልችልም ታላችሁ ራሱ እንትን ይልላችኋል፣ እያነበበ ይነግራችኋል ማለት ነው። ደግሞ እሱን እንዴት እንደሆነ በድምጽ መስማት የምትችሉትን ላሳያችሁ ማለት ነው። ይኸውላችሁ እዚህ ጋር አሁን የድምጽ እንትን አለ ማለት ነው። ይሄንን ስትናኩት
እሷ እያነበበች ዛሬ ተነግራችኋለች። ለ6/17 ጉዳይ ዲግሪ ማንኛውንም አይነት የጉብኝት ቪዛ ያላቸውን ሰዎች ወደ መካ ከተማና ወደ ቅድስት ቦታዎች በሚያጓጉዙ ሰዎች ላይ እስከ 100,000 ሪያል ቅጣት ይጣልባቸዋል። እያነበበች ተነግራችኋለች ማለት ነው። እሷ ሴትዮዋ እያነበበች ተነግራችኋለች። አይ እኔ ራሴ ነኝ ማንበብ የምችለው የምፈልገው ታላችሁ እናንተ ራሳችሁ ማንበብ ትችላላችሁ ማለት ነው። አይ እኔ ማንበብ አልችልም ብላችሁ ደግሞ ይሄንን ነክታችሁ ማስነበብ ትችላላችሁ። እና ጥቅም ላይ የዋለው የመሬት ተሽከርካሪ በፍርድ ቤት ትዕዛዝ ይወሰዳል። ከዙልቂዳ የመጀመሪያ ቀን ጀምሮ እስከ ዙልሂጃ 14ኛው ቀን መጨረሻ ድረስ ሀሽሀጅ ለሚያላ ወደዳችሁት ላይክ እና ሰብስክራይብ እያደረጋችሁ ታልወደዳችሁትም ዲስላይክ ማድረግ ትችላላችሁ ቤተሰብ። እና የዛሬ ቪዲዮ ይሄንን ይመስላል። ያወቅኩትን ላሳውቃችሁ ብዬ ነው። እና ላይክ እና ሰብስክራይብ እያደረጋችሁ ተቀላቀሉኝ እላለሁ ቤተሰብ። እና እንደዚህ ታረጋችሁ በኋላ ማውጣት ትችላላችሁ ከዚህ ጋር ማለት ነው። እና በጉግል እንደዚህ ነው የሚተረጎመው። እንግሊዘኛውን ወደ አማርኛ፣ አረበኛውን ወደ አማርኛ መቀየር የምትችሉት ይሄ ጋር ነው። በጉግል መታችሁ ማስተርጎም የምትችሉት በዚህ ጋር እያመጣችሁ ነው ማለት ነው ቤተሰብ። እና ከዚህ ጋር እንውጣ ጨርሰናል ማለት ነው። የሆነ እንኳን በዋትስአፕም ሆነ ተተላከላችሁ እንግሊዘኛም ሆነ አማርኛ እናንተ ማንበብ ታልቻላችሁ ጉግል ላይ መታችሁ እንደዚህ ማስነበብ ትችላላችሁ ማለት ነው። በዋትስአፕም በኢሞም በሁሉም እንትን ተተላከላችሁ ማለት ነው። በጉግል መታችሁ እንደዚህ እንዳረኩት መታችሁ ማስተርጎም ትችላላችሁ። ማንበብ ታልቻላችሁ እንትኑን እንግሊዘኛም ሆነ አረበኛ እንደዚህ ተጣፉላችሁ ቀርጣ አድርጋችሁ እዚህ ጋር ማንጣት ትችላላችሁ። የቀረጣችሁትን ይሄ ጋር እንደዚህ ስትነኩት ፎቶ ቤት ይዶላችኋል ማለት ነው። እና ቀላል ነው ቤተሰብ። እኔ ወድጄዋለሁ፣ ተመችቶኛል። እንደዚህ ቅርጥ በአረበኛም ሆነ በእንግሊዘኛ ሲጥፉልኝ ቅርጥ እያደረጉ ወደ አማርኛ ቀይረዋለሁ። ደግሞ ማንበብም እንትን ታልቻሉ ቅርጥ አድርጌ እዚህ ጋር አምጥቼ ማስነበብ እችላለሁ። ሁሉም ነገር እንትን ይላል ማለት ነው፣ ያነብልኛል። አሁን ይሄ የዩቲዩብ ነው የራሴ ቅርጥ አድርጌ እንትን ብየዋለሁ ማለት ነው። ወደ አማርኛ ባንድ አፍታው ይሄንን እንኳን እንግሊዘኛውን ባነኩት ራሱ ነው አመታችሁ እንትን የሚልላችሁ ማለት ነው። ወደ አማርኛ አለጡን የሚቀይርላችሁ ይቺ ኤን እንኳን ባነኳት ማለት ነው አለጡን ይቀይርላችኋል። እናንተ አመታችሁ እዚህ ጋር እንትን ታላችሁት ማለት ነው። አለጡን ነው የሚቀይርላችሁ። እና ቀላል ነው፣ በጣም አሪፍ ነው። ተጠቀሙት፣ ትጠቀሙበታላችሁ። አሪፍ ነው። እኔ በጣም ነው የወደድኩት ይሄንን ጉግልን ማስተርጎም እና በጣም ደስ ይላል። ያወቅኩትን ላሳውቃችሁ ብዬ ነው ቤተሰብ። ተወደዳችሁት ላይክ እና ሰብስክራይብ እያደረጋችሁ ተቀላቀሉኝ እላለሁ። የዛሬው ቪዲዮ ይሄን